እሳቸው ጊዜ ያስፈልጋቸዋል እንዴ ደስተኛ ይሁን ነው ልጁ ደስተኛ ይሁን ደስተኛ ነው እኮ እንዴ ኤፍሬም እኛን አላገኘህንም ደስተኛ ይሁን ማን አለ ደስታቸውን እኛ ደስታቸውን ነው የምንፈልገው ግን አብርሽ በቃ ለኛ አንተ ጤንነቱ አልታየህም መሰለኝ እኔ አላውቅም አብርሽን በእንደዚህ አይነት መንገድ የምታውቀው ከሆነ እርግጠኛ መሆን አልቻልኩም እኔ ግን እኔ አብርሽ አሁን ባለበት ሁኔታ ልክ ስላልሆነ ጤናው ስላልሆነ ከራሱ ጋር ራሱ ጤነኛ ሲሆን እንዴ አሁን ራሱ እኮ መኪና እየነዳ ያለው አንተ ነህ ለምንድን ነው የምትነዳው? እረፍት ያስፈልገዋል ልጅ ብዙ ነገር እረፍት ያስፈልገዋል። ለምንድን ነው የማታስረጂ ልጅ? ለምንድን ነው የማታስረጂ? አይገባውም። እኔ ሌላ አካል ህግ አካል ከሆነ የምትፈልጉት ችግር የለውም፣ በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ እናንተ ጋር አይሄድም። ወይ ትመለሳታላችሁ ሁላችሁ። በህግ መጠየቅ ካለብኝ ጠይቃለሁ። ምንም መለሰው ነገር በቃ እስካሁን ድረስ እኔ እሱ አመለካከቱ በስነ ስርዓት እንዲመልስ ስለምፈልግ ነው። አሁን አንቺ ጤና ልክ አይደለም እንደዚህ አይደለም እያልኩኝ ሩታ ተረጂኝ፣ በቃ ጤናውን እንመልስ፣ ከዛ የፈለግሽውን አድርጊ እያልኩ ነው። እኔ አልገባሽም። አንቺ ብቻ ከአንቺ ጋር ተለጥፎ እንትን መሆኑ ነው የፈለግሽው። በስነ ስርዓት መኖር አለበት ልጁ። መጀመሪያ ምንም አልሆነም፣ ጤነኛ ነው። መኪናውንም የሚነዳው እኛ ለመዝናናት ነው የምንሄደው፣ ሪላክስ ለማድረግ ነው። ሪላክስ አዎ እስኪ መጀመሪያ አንዴ እኔና ባለቤቴ ከዛ ደግሞ ልጄ አንድ ላይ ከኋላ ሪላክስ መጀመሪያ አንዴ ጤንነቱ ይመለስና ከዛ ሪላክስ ታደርጊያለሽ። እየሰማሽ ነው? እናንተ ናችሁ ጤና ይነሳችሁ በነገር ላይ። ስለዚህ ልጅ በጣም በተለይ አንተ ምንም ጤነኛ አይደለም። አንቺ ምንም የማያሳስብሽ ከሆነ ልዩ ጤነኛ ከሆነ ዛሬ እኮ የሚገርመኝ ነገር አንድ ነገር ዴቭ የአብርሃም ወንድም ነው ተባለ እቱ ነሽ አይደል? ስለዚህ እሱ ሁለቱ ምን ያደርጋሉ? ለምን እነሱ አስከትላችሁ ነው እንዴ? ዴርሜላና ዳኒ እዚህ ጋር ምን ያደርጋሉ? ችግር ነገር መዝናናት ከፈለጋችሁ ግቡ፣ እንዝናና፣ እነሱ ይመለሱና ሰበብ አስባብህን ወደዛ